እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ በ2017 ዓመተ ምህረት ኤንትራንስ ስንት ተማሪ ማለፍ እንደሚችል፣ ስንት ትምህርት ቤቶች ሙሉ ተማሪዎች እንደሚያሳልፉ፣ እንደምን ያክል ተማሪ እንደሚወድቅ፣ የትኛው ትምህርት እንደሚከብድ ከባለፈው ዓመት ፓተርንና ትሬንድ ጠቅለል ያለ ነገር አናሊሲስና ፕሬዲክሽን መሰራ ይሆናል። በዚህ ቪዲዮ መጨረሻ ላይ አጠቃላይ በፐርሰንት በፓስ ሬት ስንት ተማሪ በዚህ ዓመት እንደሚያልፍ ዘርዘር አድርጌ ከባለፈው ዓመት ጋር እያነጻጸርኩ ፕሬዲክሽን መሰራ ይሆናል። በዚህ ቪዲዮ መጨረሻ ምን ያክል ተማሪ እንደሚያልፍ ምታውቁ ይሆናል። አንድ ደግሞ ከባለፈው ዓመት ትሬንድ ተነስታችሁ እንዴት ማጥናት እንዳለባችሁ ምታውቁ ይሆናል። እንደ ሞስት ኢምፖርታንትሊ ደግሞ ከፍተኛ ውጤት ስንት ሊሆን እንደሚችልም ምነግራችሁ ይሆናል። አንድ ደግሞ አዳዲስ ትምህርት ሚኒስቴር የጨመራቸውን በዚህ ዓመትም የሚጨመሩ ሀሳቦችን በደንብ ምነግራችሁ ይሆናል። ሶ ኢትስ ኦል አባውት ስትራቴጂካሊ ሮድ ማፕ ለኢንትራንስ ማሳያችሁና ደግሞ ፕሪዲክት ማደርግበት ይሆናል። በጣም ይጠቅማችኋል። እስከ መጨረሻ እንድታዩ እንደ ላይክ ሼር በማድረግ እንድትጀምሩ። ትንሽ ለማስታወስ ያክል ከዚህ በፊት የነበሩ የተፈታኝ ቁጥር መጠንና ምን ያክል ተማሪ እንዳለፈ፣ ስንት ተማሪ እንደወደቀ ከዚህ በፊት የነበረውን ትሬንድ ማለት ነው። በ2022 ወይም በ2014 ላይ ወደ 896 ሺህ የሚያክል ተማሪ ነበር የተፈተነው። በ800 ሺህ ከሚቆጠረው ተማሪ ወደ 30 ሺህ የሚያክል ተማሪ ብቻ ነበር ያለፈው እና ፓስ ሬቱን በፐርሰንት በምናስቀምጥበት ጊዜ 3.3% ነበር። ናይቶስ በጣም ትንሽ ነበር። ያው የመጀመሪያው አዲሱን የትምህርት ሚኒስቴርን ስነስርዓት ተማሪዎች ያዩበት ወይኔ ሁሉም ተማሪ ወድቋል የተባለበት ነው እና የሚያስብላል። ኦልሞስት ከ896 ሺህ 860 ሺህ ተማሪ የወደቀበት ዓመት ነበር ይሄ ተማሪ። ጉድ ኒውስ ጥሩ ነገር ምን ነበር? ሪሚዲያል ፕሮግራም አንድ ሴሚየር ላይ ተጀምሮ ነበር። እሱ ትንሽ ጥሩ ነገር ነው። ያው ወደ 100 ሺህ የሚያክል ተማሪዎች ሪሚዲያል ፕሮግራም የታቀፉበትም ዓመት ነው። ከዛ በኋላ ከአንድ ዓመት በኋላ አሁንም ደግሞ ብዙ ተማሪ የተሻለ ኤክስፖዠርና ኤክስፒሪየንስ ሳያገኝ ራሱ ስነስርዓት ቀጠልና ፈተናውን የተቀበለው ተማሪ ዳትማች አልቀነሰም። ወደ 845 ሺህ የሚያክል ተማሪ ነበር። 845 ሺህ ማለት ኦልሞስት በ20 ሺህ የሚያንስ ተማሪ ነበር 2015 12ኛ ክፍል መልቀቂያ ፈተና የወሰደው። ከዚህ ውስጥ በጣም በሚያስደነግጥ ሁኔታ ቀንሷል እና ይህን እንድታስታውሱ ማድረገው በዚህ ዓመት ሊሆን የሚችለው ነገር ከዚህ ተነስቼ ነው አናሊሲሱን የምሰራው። ከዛ ሄጄ እንድታስታውሱና እንድታዩ የተወሰነ ነገር በአንድ ቪዲዮ አይታችሁ የእናንተንም ፕሬዲክት እንድታደርጉና እኔም ደግሞ ማደርግበትን ወይ እንድታዩ ብዬ ነውና ከ845 ሺህ ተማሪ በ2015 ወደ 27 ሺህ ተማሪ ነበር ያለፈው። 27 ሺህ 43 የሚያክል ተማሪ በፐርሰንት ስናስቀምጥ 3.2% ነው። በ1% ፓስ ሬቱ ቀንሷል ማለት ነው። ምክንያቶቹ በጣም ተጠንተዋሉ። ትምህርት ሚኒስቴርም እንደ ተማሪዎችም ትምህርት ቤቶችም አጥንተዋሉ። ለህዝብ ይፋም የተደረጉ ያልተደረጉም አሉ። ብቻ አሁን ፋክተሮቹ ጋር በኋላ ስለመጣ በሁለተኛው ዓመት ላይ ደሴም አማውንት የሚያክል ተማሪ ተፈትኖ በ1% ተማሪ ቀንሶ ተገኝቷል ማለት ነው። ያለፈው ተማሪ በጣም ትንሽ ነበር፣ በተለይ ሃየር ኤዱኬሽን አክሰስ ያገኘው ተማሪ። በ2024 ማለትም የአምናውን በምናይበት ጊዜ ደግሞ የ2016 ላይ በ200 ሺህ ቀንሶ ነበር ፈተናውን ተማሪ የወሰደው። ይሄ ማለት በፊቱ 800 ቤት ነበር፣ 800 ሺህ ቤት ነበር። የአምናው 674825 የሚያክል ተማሪ ነበር ያን ፈተና የወሰደው። ግን ደስ በሚል ሁኔታ ወደ 2.4% የሚያክል መሻሻል ተገኝቶ ነበር እና 36409 የሚያክል ተማሪ ይህን ፈተና አምና አልፏል። የተወሰነ መሻሻል የተገኘበት ሪፎርሞች ስለተሰሩ ተማሪውም የተወሰነ ደግሞ የሳይኮሎጂካልም ሬዲ ስለነበር የፕሪፓሬሽን መንገዶችም ስለተቀየሩ ኢንስትራክተሮችም በተለይ መምህራንም የተወሰኑ እየተፈተኑ ሱፐርቪዥን አድሚኒስትሬሽን ኤቭሪ ነገሩ ሲቀየር ነበር። ትምህርት ሚኒስቴር ይሄን አዲሱን የፈተና ሲስተም ሲያመጣ አት ሴም ታይም ደግሞ ስኩሎች ጋም በጣም ከፍተኛ የሆነ ሪፎርም ሲሰራ ነበር። በእነዚህና በሌሎች ምክንያቶች የተወሰነ መሻሻል ተገኝቶ ነበር። አሁን እስካሁን ባየነው ቁጥር የሚፈተነው ተማሪ በመቶ ሺህ ሲባል ጀስት ናት ኦንሊ 1 ወይ 200 or 300 ሺህ አይደለም። ኢትስ ሃፍ ሚሊየን እና ኦልሞስት አራውንድ ሚሊየን የሚያክል ተማሪ ነው። ከዚህ ውስጥ ግን የሚያልፈው ተማሪ ኢትስ ላይክ ገና በ10 ሺዎች ቤት ማለት ነው 40 ሺው ላይ አልሞላም እስካሁንና ኢትስ በጣም ሃርት ብሬኪንግ ነው። በጣም ያስፈራል። ቶታሊ ፍራስትሬቲንግ ነገር ነው። ያስፈራል፣ ያስደነግጣል እና ከባድ ነው። ሴም የሆነ ነገር ነው። አሁን ወላጅም ኤክስፔክት የሚያደርገው ተማሪም ኤክስፔክት የሚያደርገውን በዚህ ዓመትም ተመሳሳይ ነገር ነው። ግን እኔ ያው የተለየ ነገር ይኖራል ብዬም አምናለሁ። የተለየ ነገሩ ደግሞ እስከ የት ነው ኤክስቴንቱ በፐርሰንት በፓስ ሬት ምናይ ይሆናል በዚህ ቪዲዮ መጨረሻ። መጀመሪያ ላይ ጀስት አሁን 3 ዓመት ደሴም የሆነ ሲስቴም ደሴም የሆነ የኤግዛም ተክ የማድረግ ያሰጣ ሲስቴም ትምህርት ሚኒስቴርም ተከትሏል። እንደ ተማሪዎችም ደግሞ 3 ዓመት ኤክስፒሪየንስ አድርገዋሉ፣ ኤክስፖዠርም አግኝተዋሉ። ብቻ ይሄ የአራተኛው ባች በተለይ በአዲሱ ሲስቴም ላይ በአራተኛው ባች ላይ ምን አይነት ነገር ሀፕን ሊያደርግ ይችላል? ኦር ደግሞ አራተኛው ባች በምን ምክንያት ነው ተጠቃሚ ሆነው ሊገኝ የሚችልባቸው መንገዶች። ለምሳሌ አንዱ በዚህ ዓመት ፈተና የሚፈተኑ ተማሪዎች ከባለፈው ዓመት በተለየ ወይ ተጠቃሚ የሚሆኑባቸው የተወሰኑ ፖይንቶች አሉ፣ ያዘጋጁት የተወሰኑ ፖይንቶች አሉ። ለምሳሌ የመጀመሪያው ነገር አዲሱን ካሪኩለም ከዚህ በፊት የነበሩ ተማሪዎች አብዛኞቹ አልተማሩም። በተለይ የ2014 እና የ2015 ተማሪዎች ምንም አልተማሩም ማለት ይቻላል። እነሱ ስላልተማሩ አዲሱ ካሪኩለም ተቀይሮ በዛ ጋር ለአዲስ ሲስቴም መጥቶ ፈተናው ደግሞ ወደ ዩኒቨርሲቲ ተኪዶ ኦንላይን ነው ተብሎ እሱ ላይክ በጣም ተማሪን ኮንፈርት የሚነሳ የሚያስጨንቅ ስትሬስ ውስጥ የሚከት ነገር ነበር እና በዚህ ውስጥ ተማሪ ይጨነቃል፣ ስቴቢሊቲውን ያጣል፣ የማውደቅ እንትኑ በደንብ ሀይ የመሆን እንትን ምንም ጥያቄ የለውም ሀይ ይሆናል ተብሎ ኤክስፔክት ይደረጋል። ግን በዚህ ዓመት አዲሱን ካሪኩለም ከ11ኛ ክፍል ጀምሮ እየተማሩ ነው። እነዚህ በተለይ በዚህ ሰዓት 12ኛ ክፍል ያሉ ተማሪዎች
ተማሪዎች 2 ዓመት በአዲሱ ካሪኩለም በዛ ነው የተማሩት። ይሄ ደግሞ አስ አድቫንቴጅ ሊወሰድ ይችላል። ኤግዛሙ ደግሞ ቤዚክሊ እስከ 60% ከ11 እና ከ12 ነው፣ የተወሰነ ፐርሰንት ነው ከ9 እና ከ10 የሚወጣው። ከሁሉም ይወጣል ቢባልም አብዛኛው ነገር ከ11 እና ከ12 መሆኑ የማይቀር ነገር ነው። ከዚህ በፊትም ያው ባየነው መሰረት ከሆነ እንደዛ ነው። አንዱ አዲሱን ካሪኩለም የተወሰነም ቢሆን ለ2 ዓመትም ቢሆን መማራቸው አስ አድቫንቴጅ የሚወሰድ ነገር ነው። ሌላው ደግሞ የትምህርት ሚኒስቴር ራሱ ሎጂስቲክሱና ኮኦርዲኔሽኑን ያስተካክላል ማለት ይሄ ነገር አዲስ ሲሆን not only it is for Ethiopian families ለፔሬንቶች ለወላጆች እና ለተማሪዎች ብቻ አይደለም፣ ለትምህርት ሚኒስቴር ራሱ አዲስ የሆነበት ነገር ነው። ቢኮዝ ያን ሁላ አስፈታኝ ለምሳሌ የዚህ ዓመት አስፈታኝ 27000 የሚያክል አስፈታኝ ነው የተመለመለው እና ከአንዱ የሀገሪቱ ጫፍ ወደ ሌላኛው ጫፍ ሙቭ ለማድረግ ኮኦርዲኔሽን፣ ይሄ በጣም ብዙ መናበብን የሚጠይቅ ነገር ነው። የቴክኖሎጂ ኢንቴግሬሽን ያን ለአንድ ላይ ኢንቴግሬት አድርጎ ሎጂስቲክሱን ምኑን መርቶ በስነስርዓት ደስ የሚል ነገር ማግኘት በጣም ብዙ ዝግጅት የሚጠይቅ ነገር ነው። በተለይ ለፈርስት ይር ላይ ብዙ መስተጓጉሎች ሲጓጓዙ ከዛ በኋላ ሲያድሩ ከዶርም ከምናምን ብዙ ነገሮች ነበሩ። በሁለተኛው ዓመት የተሻለ መስተካከል ነበር። እንደ ሰርድ ይር ላይ በጣም መሻሻሎች ነበሩ። ከዩኒቨርሲቲ ራሱ ቀድመን ስንወጣ ነበር ተማሩ ከመግባቱ በፊት 1 ሳምንት ምናምን ሲዘጋጅላቸው ነበር፣ ውሃ የሚበሉት የሚጠጡት ኤቭሪ ነገር እና በዚህኛው ይር ደግሞ በጣም የተለየ ዝግጅት ይደረጋል። ኢምፕሩቭመንት ይኖራል ብዬ አስባለሁ። እሱም ይሄን ዓመት ባች ትንሽ ተጠቃሚ እንዲሆን ያደርገዋል። እንዳልኳችሁ ሎጂስቲክስ እና ኮኦርዲኔሽን ሲባል ትምህርት ሚኒስቴር ብቻው የሚሰራበት አይደለም። ፌዴራል ፖሊስ ይሳተፋል፣ የወረዳና የዞን የክልል ትምህርት ቢሮዎች ይሳተፋሉ፣ የጸጥታ አካላት ይሳተፋሉ፣ የኢትዮጵያን ኤርላይንስ ይሳተፋል። ይሄ በተለይ ጥያቄዎችን በማጓጓዝ አስፈታኞችን በማጓጓዝ እና ብዙ ተቋማት የሚሳተፉበት ነው። ቤዚክሊ ይሄ ኦቨርኦል ትምህርት ሚኒስቴር ነገሩን ቢይዝም ዩኒቨርሲቲዎች ራሳቸው ይሳተፋሉ እና የነዚህ ሁላ ኮኦርዲኔሽን በዚህ ዓመት የሆነ ፐርፌክት አይነት ነገር ይሆናል ብዬ ኤክስፔክት አደርጋለሁ። የተሻለ እድል ነው ይሄም ለዚህ ዓመት ባች ማለት ነው። ከዛ ውጪ ደግሞ የተማሪው ሬዲነስ እና ኤክስፒሪየንስ ማለትም ሲስቴሙ ጋር አትሊስት እየሰማ ቢቆይ ራሱ ተለማምዷል ማለት ነው። እየሰማ ከቆየ ከተለማመደ ደግሞ የለመደውን ነገር የመፈተን አይነት ነገር ጀስት እሱ ነው ያው ወደ መሬት ማውረድ ነገር ነውና ሜንታሊ ሬዲ ነው። አሁን ከባለፈው ዓመት ይልቅ የሳይኮሎጂካል ሬዲነሱ በጣም የተሻለ ነው። ገና በተጀመረበት ዓመት ላይ ከተፈተነው ተማሪ ጋር ይህን ባች ዓመት ብናነጻጽሮ ዲያር ሜንታል ሬዲ ናቸው። ግቢ ገብቶ ምን እንደተደረገ በ5 ቀን ቆይታ ውስጥ ምን ማድረግ እንዳለበት 3 ሲኒየሮችን አሁን ምክር መጠየቅ ይችላል የዚህ ዓመት ባች ማለት ነው። ቢኮዝ 3 ሲኒየሮች ከዚህ በፊት ይሄን ሲስተም አልፎ ሄደዋል። የባለፈው ዓመት ግን 2 ሲኒየር ነው መጠየቅ የሚችለው። ከዛ በፊት የነበረው አንድ፣ ከዛ በፊት የነበረው ማንንም መጠየቅ አይችልም። ኢት ዋዝ ዳርክ ራ ነበር ለነሱ በጣም ማለት ነው። እና የዚህ ዓመት ባች ከዚህ አንጻርም የተሻለ ጥቅም የሚያገኝ ይሆናል። ሌላው ደግሞ በተር ፕሪፓሬሽን ናት ኦንሊ አሁን ለምሳሌ ሳይኮሎጂካሊ ከመረጃ ከኢንፎርሜሽን ከኤክስፖዠር ሳይሆን ሪል አካዳሚክሊም ጥሩ ፕሪፓሬሽን ይኖራል በዚህ ዓመት ብዬ አስባለሁ። ቢኮዝ በጣም ቲዩቶሪያል ፕሮግራሞች ተበራክተዋል። ትምህርት ቤቶች ከፍተኛ የሆነ ሪፎርም ተደርጓል። በጣም ይሄን የሚያክል ትራንስፎርሜሽናል ስር ነቀል ባልልም ቱ ሳም ኤክስተንት ከባለፈውና ካቻምናው የተሻለ ነገር ይሆናል ብዬ አስባለሁ። እነዚህ ነገሮች አጠቃላይ እዚህን ዓመት ባች ተጠቃሚ ሞር አድቫንቴጅስ እንደሆኑ ያደርጋል። ከዛ በተጨማሪም ይሄ ሚኒስትሪ ኦፍ ኤዱኬሽን ሪፎርሞች በተለይ ብዙ መምህራንን ስፈትን ነበር፣ መረጃዎች ሲወጡ ነበር አስተማሪ የራሱን ፈተና ማለፍ ያልቻለ እንደሆነ ምናምና አስተማሪዎቹ ራሳቸው እየተፈተኑ ስለነበር በደንብ የመስራት 1300 በላይ የሆነ ትምህርት ቤት አንድም ተማሪ አላሳለፈም እና ትምህርት ቤቶች ራሳቸውን እንደገና እንዲያዩ እንዲፈትሹ አስተማሪዎች ምን አይነት እንደሆኑ አድሚኒስትሬሽን ምን አይነት እንደሆነ ለተማሪው ለውጤት በተለይ ለአውትካም እንዴት እንደሚሰሩ ያላቸውን አመለካከት ቫልዩ እሴት ሚሽን የሚቀይር ነገር ስለሆነ ትምህርት ሚኒስቴር የወሰዳቸው እነዚህ ሜዥሮች እርምጃዎች ሪፎርሞች በጣም የተሻለ ነገር ይዘው ይመጣሉ ብዬ አምናለሁኝ በዚህ ዓመት ለሚፈተኑ ተማሪዎች ማለት ነው። ከዛ በተጨማሪም ደግሞ በተለይ በዚህ ዓመት ኦንላይን ላይ የሚፈተነው ተማሪ ቁጥር ላይክ ከአምናው በ5 እጥፍ ጨምሯል። ኢቭን እስካሁን ከተደረጉ ለውጦች ለአንድ ተማሪ በዚህ ዓመት ብዙ ጥቅም የሚያመጣው ነገር ቢኖር ይሄኛው ነው። በኋላ ፋክተሮች ላይ አወራዋለሁ። አምና 30,000 ተማሪ ነበር የተፈተነው፣ 26.6% ተማሪ ነው ያለፈው። ይሄ ማለት ከ30,000 ተማሪ 26.6% አልፏል ሲባል 7,980 ተማሪ አልፏል ማለት ነው። ይሄ ማለት ኦልሞስት ከአንድ ክልል ከሚያልፈው ጋር እኩል የሆነ ተማሪ በዚህ በኦንላይን ነው ከ30,000 ብቻ አልፏል። ስለዚህ በዚህ ዓመት ላይ ሜይ ቢ 150,000 ተማሪ ኦንላይን ይፈተናል የተባለ ነው። 26.6%ን ብቻ ካስጠበቀ 39,000 ተማሪ ያልፋል። ይሄ ማለት እስካሁን በሶስቱም ዓመት ካለፈው ተማሪ የተሻለ በቁጥርም በፓስ ሬትም የሚበልጥ ተማሪ ያልፋል ማለት ነው። ጀስት ከኦንላይኑ ብቻ በዚህ ዓመት የኦንላይኑ ቁጥር መብዛቱ ሜይ ቢ ፓስ ሬቱን የመጨመር አቅም አለው ብዬ በደንብ አምናለሁ። በተለይ በዚህ ዓመት ላይ አንድ እየተወራ ያለው ነገር ተማሪዎች በተለይ አዲስ አበባ ከሆኑና እዚህ ሪጂናል ሲቲዎች ውስጥ ከሆኑ ይመላለሳሉ። ዶርም ውስጥ መቀመጥ አይጠበቅባቸውም፣ ይፈተናሉ።
ልክ እንደ ክላስ ፈተና ቤት ስቴብል ሆነው ያድራሉ። ራት በልተው ምን ብለው በጣም ከተጨነቁ ፋሚሊ እነሱን አጽናንቷቸው ምናምን ይመለሳሉ። ስለዚህ ዲሲስ በጣም ሴፍ ነው ማለት ነው። ከሌላው አንጻር የተለየ ነገር ነው። ውጤትን አፌክት የማድረግ አቅሙ ሀይ ነው። ኦንላይን መፈተኑና የኦንላይን ተፈታኝ ቁጥር መብዛቱ አንዱ ይህን ባች አድቫንቴጅስ ያደርገዋል ማለት ነው፣ ተጠቃሚ እንዲሆን ያደርገዋል። ሌላው ደግሞ በተለይ የስኬጁል መዛባት ብዙ እንትን የለውም በዚህ ዓመት ላይ። የበፊቶች ላይ በተለይ ግጭቶች ነበሩ፣ ምንም ጥያቄ የለውም። በዚህ ዓመት ያው የተወሰነ የኢትዮጵያ ክፍላት ላይ ይኖረዋል ይሄ ነገር፣ ኤክስፔክትድ ነገር ነው። ግን ስኬጁል ጀስት ጁን አሁን 23 ተብሏል፣ ከዛ እስከ ሐምሌ 8 ድረስ ነው። ስኬጁል ካልተቀየረ 2-3 ፖስትፖን ካልተደረገ ኤክስተንድ ካልተደረገ ተማሪ በደንብ ይዘጋጃል፣ ከዛ በኋላ ይፈተናል። ግን ኤክስተንድ ከተደረገ የሆነ ጊዜ ፖስትፖን ምናምን የሚደረግ ከሆነ ተማሪ አንዴ አፕ ይሆናል፣ ከዛ ዳውን ይወርዳል፣ ተስፋ ይቆርጣል። በተለይ የኮቪድ ባቾች ይሄን ነገር በደንብ ያውቁታል ብዬ ተስፋ አደርጋለሁ። ይህን ቪዲዮ የሚያዩ ከሆነ እነሱ ናቸው በተለይ በእንደዚህ አይነት ነገር በደንብ የተመቱት ማለት ነው። የስኬጁል መዛባትና ቼንጆች በደንብ የሌለበት አይነት ነገርም ስለሆነ የዚህ ዓመት ባቾች ትንሽ ጥሩ ውጤት የማምጣት አቅም አላቸው ወይም ይጠቅማቸዋል ብዬ አስባለሁ። ከዛ ውጭ እውቅናና ሽልማቶች፣ ይሄ እውቅናና ሽልማቶች በተለይ በዞን ደረጃ፣ በክልል በወረዳ ደረጃ በጣም ትምህርት ቤቶች፣ ዩኒቨርሲቲዎች የውጭ እድል መንግስት ራሱ በፌደራል ሌቨል አዲስ አበባ ከተማ በከተማ ሌቨል ሽልማቶች አሉ በዚህ ሰዓት እና በተለይ ኢንስፓየር ያደርጋል። በተለይ ጎበዝ ተማሪዎች፣ በተለይ ውጤት ጥሩ ለማምጣት የሚፈልጉ ተማሪዎች እንደዚህ አይነት ሽልማቶች በጣም ኢንስፓየር ስለሚያደርጋቸው በደንብ የመስራት የማጥናት ሞራል ያገኛሉ። እንደዚህ አይነት ነገሮች መብዛታቸው አንዳንድ ተማሪዎች በደንብ እንዲያጠኑ ስለሚያደርግ ፓስ ሬቱን አፌክት የማድረግ በተለይ ፖዚቲቭሊ አፌክት የማድረግ አቅም አለው። ከዛ በተጨማሪ ሪሰርች ይህንን ቪዲዮ ሲሰራ የ2-3 ሳምንት ሪሰርች ሰርች ነው ይህን ቪዲዮ ማዘጋጅላችሁ። ዝም ብዬ አይደለም ማወራው፣ ቁጥሮችን በጣም ነው ማበዛው እና በደንብ ሪሰርች ሳደርግ ይሄ ልዩ ትምህርት ቤት የሚባሉ በተለይ የዩኒቨርሲቲዎች ኦልሞስት ሁሉም ዩኒቨርሲቲዎች የየራሳቸው የሆነ ልዩ ትምህርት ቤት አላቸው። እንደ አዳሪም ማለት እንችላለን። አንዳንዶቹ ግን ልዩ የሆነ ትምህርት ቤት አላቸው። እነዚህ ደግሞ በዩኒቨርሲቲ ፕሮፌሰሮች፣ በዩኒቨርሲቲ የአድሚኒስትሬሽን ሲስቴም፣ በዩኒቨርሲቲ ማቴሪያልና ሪሶርስ የሚማሩ ናቸው እና ተማሪዎችም እዛ ሲገቡ ዝም ብሎ አይደለም ዘው ብሎ የሚገቡት ተወዳድረው ነው የሚገቡትና እነዚህ የዩኒቨርሲቲዎች ልዩ ትምህርት ቤቶች መብዛት፣ የአዳሪ ትምህርት ቤቶች ቦርዲንግ ስኩሎች መብዛት፣ እንደ ፕራይቬት ስኩሎች ደግሞ ኮምፒቲሽንም ስለሆነ ለተማሪዎቻቸው የሚሰጡት ይሄ ቦታ ኮምፒቲሽኑን በደንብ አንደርስታንድ ማድረግ ብዙ ተማሪ እንዲያልፍ በሀገር አቀፍ ደረጃ መሸለምና መኮነን እንዳለ ከዚህ በተለይ ፓስት 3 ይርስ ላይ በነበረው እንትን ላይ ስለተገነዘቡ በአሁኑ ላይ የነዚህ መብዛት በጣም ይሄ ፓስ ሬቱን የመጨመር አቅም አለው ብዬ ተስፋ አደርጋለሁ። ቢኮዝ በኋላ አወራለሁ ፕራይቬት ስኩሎች ጋር ኢትስ ካልቸር ነው። በተለይ ቦርዲንግ ላይ አምና 100% አሳልፈናል፣ ይሄን ባች እንደዛው ነው ኤክስፔክት የምናደርገው ብሎ እንደ ሪስፖንሲቢሊቲ ነው የሚሰጡት ለተማሪዎች እና ተማሪዎች ያን አደራ ለመወጣት ነው ዴይ ኤንድ ናይት የሚተጉት እና አሴ ካልቸር አሴ ፓርት ኦፍ ኮምፒቲሽን ስለሆነ የነዚህ መብዛትም ጥሩ ውጤት እንዲያመጡ ያደርጋል። ባድ ኒውሱን ይሄ እስካሁን ፓስ ሬቱን ይጨምራል ብዬ ያሰብኳቸው ነገሮች ናቸው። ባድ ኒውስ አለ ደግሞ ፓስ ሬቱ ምንም አይጨምርም። አሁንም ፓስ ሬቱ ሲንግል ዲጂት ይሆናል። ሲንግል ዲጂት ይሆናል ማለት 3.3 ነበር፣ 3.2 ነበር፣ ከዛ 5.4 ነበር። በዚህ ዓመትም 6% ይሆናል፣ 7% ኦር ከዛ በታችም ይሆናል ብዬ ማምንባቸው ባድ ኒውሶች አሉ። እሱን ወደ መጨረሻ ምነግራቸው ይሆናል። ይሄን አናሊሲስ አሁን እስካሁን ያወራሁትን ነገር አናሊሲሱን ስሰራ በደንብ አናሊሲሱን ለመስራት ኮንሲደር ያደረኳቸው 5 በጣም ኢምፖርታንት የሆኑ ፖይንቶች አሉ። ማለትም አሁን ስንት ተማሪ ሊያልፍ እንደሆነ ልነገራችሁ ነው። አሁን እስካሁን አድቫንቴጅስ የሆኑበትን ምክንያት ነግሬያችኋለሁ። ባድ ኒውሱን ወደኋላ አመጣለሁ ብያለሁ። መሀል ላይ ግን ደግሞ ኮንሲደር ያደረኳቸውን ፖይንቶችን ልንገራችሁ። የመጀመሪያው ነገር ስትሪም ማለት ናቹራልና ሶሻል መሆን የኢንትራንስ ውጤትን በማለፍና በመውደቅ ላይ የሚያመጣውን ኢምፓክት ልንገራችሁ። ከዚህ ከባለፈው 3 ዓመት ፕሪቪየስ 3 ይርስ በምናይበት ጊዜ ናቹራል ተማሪዎች በተር ይሄን ፐርፎርም የማድረግ አቅም አላቸው። በእያንዳንዱ እንትን ላይ የእነሱ አማካይ ውጤታቸው ከሶሻል በደንብ ይበዛል። ለምሳሌ በ2022 እና 2023 ላይ ከ4 እስከ 5 ታይምስ የተሻለ ነገር ሰርተዋል ናቹራል ተማሪዎች። ባድ ኒውስ ፓርት ኦፍ ባድ ኒውስ አይደለም ግን ጀስት እዚኛው ፖይንት ላይ ባድ ኒውሱ ድሮ በእኛ ጊዜ ናቹራሎች ናቸው የሚበዙት ሃይስኩል ላይ። አሁን ደግሞ ሁሉም ተማሪ ሶሻል ይገባል። ሶሻል ከገባ ሶሻሎች ደግሞ እስከዛሬ ከሚያስፈትኗቸው ተማሪዎች 2% አላሳለፉም። ዳት ሚንስ 1% ማለት ከ100 ሺህ 1% ተማሪ ነው የሚያልፈው። የሶሻሉ ቁጥር በጣም ይበዛል። ትንሽ ፐርሰንት የሚያልፍ ከሆነ የዚህን ዓመት የፓስ ሬቱን እንዴት አፌክት እንደሚያደርግ አስቡ። ብዙ ተማሪም ጆይን የሚያደርጉ ሶሻሉ ነው። ያምናውንም አይታችኋል። በእኛ ጊዜና ከኛ በፊት በነበረው ባይ ዲፎልት 2 እና 3 ሴክሽን ብቻ ነው መሆን ያለበት ይባላል ሶሻሉ። ናቹራሉ ከዛ በደንብ ይበዛል። አሁን ላይ ግን ነገሩ ተገላብጦሽ ሆኗል። ናቹራሉ ትንሽ ይሆንና ሶሻሉ ይበዛል። ሶሻሎች ግን በደንብ ፔርፎርም ማድረግ አይችሉም ማለት ነው። በናቹራልና በሶሻል መካከል ያለው ልዩነት የተማሪ መብዛት የነሱ ፔርፎርም የማድረግ አቅማቸው የፓስ ሬቱን በደንብ አፌክት ያደርጋሉ። ሌላው ደግሞ በጣም ትልቁ ስኩል ታይፕ የሚባለው ትልቁን ልዩነት የሚያመጣው ነገር ነው። ማለትም
ፕራይቬትና ፐብሊክ መሆኑ ሁለት ነገር ነው ቤዚክሊ። ፕራይቬት የሚለው ጋር እሱ አጠገብ ደግሞ ደስ የሚሆኑ ስታንዳርድ ያላቸው ቦርዲንግ ስኩሎች እና በተለይ የዩኒቨርሲቲዎች ልዩ ትምህርት ቤት የሚባሉት አሉ፣ ሃይ ስኩሎች ማለት ነው። 4 ካቴጎሪ ውስጥ መድበን ማውራት እንችላለን። አብዛኛው ተማሪ ፐብሊክ ውስጥ ነው ያለው፣ ምንም ጥያቄ የለም። ኢትዮጵያ ውስጥ በዚህ ዓመት ከሚፈተኑት ከ600 ሺህ በላይ ተማሪዎች ምንም ጥያቄ የለውም 500 ሺህ እና ከዛ በላይ የሆነው ፐብሊክ ውስጥ ያለ ተማሪ ነው። እንደውም አንድ ዳታ በማይበት ጊዜ ለዚህ ሲዘጋጅ ይሄ ጀስት ከ6 ዓመት በፊት የወጣ ዳታ ነው። የሆነ ዳታ ሳይ አጠቃላይ ኢትዮጵያ ሃይስኩሎች ላይ 2.6 ሚሊዮን ተማሪ አለ። የዚህ 2.6 ሚሊዮን ደግሞ 6.62% ፕራይቬት ስኩል ላይ ነው ያለው። የ2.6 ሚሊዮን 6.6% ደግሞ 172 ሺህ የሚያክል ተማሪ ነው። ማለትም ከ9ኛ እስከ 12ኛ ክፍል 4 ግሬድ አለ ብለን 172ን ኢኳሊ 25% ተማሪ በእያንዳንዱ ግሬድ ላይ ያለን ብለን ብናስብ 12ኛ ክፍል ላይ ሊኖር የሚችለው የ172 ሺህ ተማሪ 25% ነው። ይሄ ማለት 34 ሺህ ተማሪ ማለት ነው። ስለዚህ በፕራይቬት ስኩሎች ላይ በዚህ ሰዓት ይሄ የ6 ዓመት ባክ የሆነ ዳታ ነው። የተወሰኑ መሻሻሎችና የፕራይቬት ትምህርት ቤቶች ይጨመራሉ፣ ምንም ጥያቄ የለውም። ተማሪዎችም ፕራይቬት ውስጥ የመማር እድላቸው አሁን ላይ ሞር የተሻለ ነገር ነው ከድሮ አንጻር። 34ን 50 ሺህ ብናደርግ ወይም 60 ሺህ ብናደርግ ከ600 ሺህ አያቸው 60 ሺህ የሚያክል ተማሪ ብቻ ነው ሊኖር የሚችለው በፕራይቬት እና አብዛኛውን እንትን ወይም የሚያደርገው ከበር የሚያደርገው ትልቁን የተማሪ ቁጥር የያዘው የፐብሊኩ ነው። በጣም ትልቁ ውድቀት ያለውም ደግሞ እዛ ጋር ነው እና የፐብሊኩ መብዛት ፕራይቬቱ ትንሽ መሆን በዚህኛው ላይ ፓስ ሬቱ ላይ የሚያመጣውን ነገር ማሰብ በጣም ሲምፕል ሂሳብ ነው። ሶ ቤዝድ ኦን ስኩል ታይፖች አዳሪ ትምህርት ቤቶች በተለይ ይሄ በስኩል ታይፕ ካወራሁት አዳሪ ትምህርት ቤቶች አብዛኞቹ 100% ያሳልፋሉ ኦር ደግሞ 99% በጣም አያሳልፉም ከተባለ እኔ አምና ነው 88% ኦር ሳምቲንግ ያሳለፈ ትምህርት ቤት ያየሁት እንጂ የተቀረው 95% ያሳልፋል። ግን ትልቁ ነገር እነሱ ጋር እኔ እንደ ችግር ያየው ምንድነው ምንም ይሄ ፓስ ሬቱ ላይ በተለይ በፐርሰንት በሚሰላው ነገር ላይ ሲግኒፊካንት የሆነ ቼንጅ አያመጣም። ቢኮዝ አንድ አዳሪ ትምህርት ቤት ማክሲመም የኦዳን ነው ያየሁት 144 ተማሪ ነው ያለው፣ የተቀረው 60 ተማሪ 40 ተማሪ ነው። ሙሉ በሙሉ አሳልፍ ያለው ስለራሱ ስንት ተማሪ ያሳልፋል ብላችሁ ሄዳችሁ ብታዩት 40 ተማሪ ነው ያሳልፈው ኦር 57 ተማሪ ነው ያሳልፈው። እነ ሊቅ እኔ ደሴ እነ ሊቺጎጎ የሚባሉ እነ ሆሳና ውስጥ ያሉ ሌሎች መርሳ ውስጥ ያሉ አዳሪ ትምህርት ቤቶችን ብታዩ የተማሪው ቁጥር በጣም ትንሽ ነው፣ ከ100 የሚያንስ ነው። ስለዚህ 30 አዳሪ ትምህርት ቤቶች ሙሉ ተማሪዎቻቸውን ቢያሳልፉ ራሱ 3000 ማይክል ተማሪ ያልፋል ማለት ነው። አያችሁ ፐርሰንቱ ላይ ምንም አይነት ቼንጅ አያመጣም፣ ምንም አይነት ቢኮዝ አዳሪ ትምህርት ቤቶች ባይ ዲፎልት ትንሽ ቁጥር ነው የሚቀበሉት፣ ያኑላ በደንብ ያሳልፋሉ። ሶ እነሱ ጋር ብዙ አለፈ ትንሽ አለፈ 95% አለፈ የሚባለው ጀስት ለነሱ ለኮምፒቲሽን ነው እንጂ ኦቨርኦል ኢትዮጵያ ውስጥ ላለው ኳሊቲ ኤዱኬሽን የፓስ ሬቱ ላይ የሚያመጣው ነገር it is insignificant to be honest ማለት ነው። በጣም ትንሽ ቁጥር የሚያሳልፉ ማለት ትንሽ ቁጥር ሲባል አጠቃላይ ያለው ተማሪ ትንሽ ነው፣ ግን ሁሉን አሳልፏል ይባላል። ለምሳሌ አንድ ትምህርት ቤት አይቼ ነበር 21 ተማሪ ተምሮ ሙሉን አሳልፍ ያለው የሚል ከሆነ ዳስ ዋይ እንዴ ለምን 21 ተማሪ ነው ያስተማረው ሙሉን አሳልፍ ያለው ይላል። ፐብሊክ ትምህርት ቤት እኮ አንድ ትምህርት ቤት ውስጥ 600 ተማሪ ነው የሚማረው። 600 ተማሪ ግን እየተማረ አንድም ላልፍ ይችላል። ይሄ አንድም አላሳለፍ ማለትና ይሄ ሁሉን አሳልፍ ያለው ማለቱ ለኔ ሰንስ አይሰጠኝም። እና አንዳንድ ቁጥሮች ሲግኒፊካንትሊ የሆነ ይሄን የፓስ ሬቱን ማይጨምሩ ማይቀንሱ አሉ። በተለይ አዳሪ ትምህርት ቤቶችና ፕራይቬት ትምህርት ቤቶች የሚያሳልፏቸው ተማሪዎችና የነሱ ቁጥር ኦቨርኦል ፓስ ሬቱ ላይ ብዙ እንትን የለውም አያመጣም ማለት ነው። ሶ በተለይ ቦርዲንግ ስኩሎች እንዳልኳቸው ሁሉን ያሳልፋሉ። ሁሉን ቢያሳልፉም ፓስ ሬቱን አይጨምርም በደንብ ማለት ነው። ትንሽ ተማሪ ነሱ ጋር ስላለ ዋናው ነገር ግን ቦርዲንግ ስኩሎች ጋር ባይ ዲፎልት በችሎታቸው በጣም የራቁ ጎበዝ የሆኑ የመግቢያ ፈተና ኢንትራንስ ኤግዛም ተፈትነው የሚያልፉ ተማሪዎች ናቸው። በራሳቸው ዞንና በራሳቸው ሪጅን ከፍተኛ ውጤት የሚያመጡ ተወዳድሮ የሚያልፉ ተማሪዎች የሚገቡበት እንትን ነው እና ሙሉ አልፈዋሉ ቢባልም ምንም ጥያቄ የለውም። እነዚህ ተማሪዎች ያላስተማርን በራሳቸው ጥረት ማለፍ የሚችሉ ትንሽ ጋይዳንስ የሚያስፈልጋቸው ተማሪዎች በተፈጥሯቸው ታለንት የሆኑ ተማሪዎች ናቸው እና ቦርዲንግ ስኩል ኦቤስ ምንም ጥያቄ የለም የተሻለ ኦፖርቹኒቲ፣ የተሻለ ዲሲፕሊን፣ በተሻለ ኢንፍራስትራክቸር፣ በተሻለ ሲስተም በጎበዝ መምህራን እንዲማሩ የተለየ ኦፖርቹኒቲ ይዘውላቸው ቢመጡም ባይ ዲፎልት ተማሪዎች ከመጀመሪያው ጀምሮ እነሱ ጋር አይደሉም የተማሩት። ከ1 እስከ 8 ሌላ ቦታ የተማሩ ጎበዝ የነበሩ ተማሪዎች ናቸው። ትንሽ የነገር ስራ ብቻ ነው የሚያስፈልጋቸው ማለት ነው። ሶ ሙሉ አሳልፈዋሉ ይባላል። እነሱ ግን ሲግኒፊካንት ነምበር አይደለም ነምበሩ ማለት ነው። ሌላው ፕራይቬት ስኩሎች ነው። ፕራይቬት ስኩሎች ሙሉ አያሳልፉም ቢኮዝ ዚስ ፓርት ኦፍ ቢዝነስም ነው። ማንም ተማሪ መቶ ሲመዘገብ ዝም ብሎ የሚመዘገቡ ፕራይቬት ስኩሎች አሉ። በውጤት ደግሞ የሚቀበሉ አሉ። በውጤት የሚቀበሉ ተማሪዎቻቸውን ሙሉ በሙሉ ለማሳለፍ ጥረት ያደርጋሉ ቢኮዝ ኢት ኢዝ ዴር ስታንዳርድ ነው። እነሱ ኮምፒት የሚያደርጉትና የነሱ ቫልዩ ፕሮፖዚሽናቸው ተማሪን በደንብ ማሳለፍ፣ እውቀት ያለውን ተማሪ ታለንትድ የሆነ ተማሪ መቀበል ሊሆን ይችላል። አብዛኛው ፕራይቬት ስኩል ደግሞ አሁን ላይ ኢትስ ላይክ ካይንድ ኦፍ ቢዝነስ ስለሆነ ብዙ ተማሪ ይቀበላል። ኦልሞስት
በፐብሊኩ ስታንዳርድ የሚያስተምርም አለ። ግን የተሻለ ነገር አለው እዛ ጋር። ይሄ በፕራይቬት ስኩል ላይ የሚደረገው የማለፍና ያለማለፍ ነገር በደንብ ይሻሻላል ብዬ አላምንበትም ቱ ቢ ኦነስት። ሌላው ደግሞ የዩኒቨርሲቲ ልዩ ትምህርት ቤቶች ናቸው። እነዚህ ምንም ጥያቄ የለም ብዙ ተማሪ ያሳልፋሉ። እንደውም አምና ወደ 5 የሚያክሉ ትምህርት ቤቶች የዩኒቨርሲቲ የመቱ የደምቢዶላ የአምቦ ምናምን ሳይ ነበርና ኢቭን ይሄ አዲስ አበባ ውስጥ ራሱ የኮተቤ ሼር ካምፓስ የሚባለው ራሱ ብዙ ተማሪን አሳልፏል፣ ሙሉ ተማሪን አሳልፏል። ግን ከፍተኛ ቁጥር ያለበት ይሄ ፐብሊኩ በ500 ሺዎች የሚቆጠረው ያለበት ነው ትልቁ ችግርም ያለበት። በደሞዝ ጥያቄ ተማሪው የሚሰቃይበት፣ አንድ ቀን ደሞዝ ባይከፈል መምህራን አያስተምሩም። ለሳምንት አንድ ሳምንት ትምህርት የሚዘጋባቸው ማይማሩ፣ በተለይ የኤግዛም ኤክስፖዠር የሌላቸው ሞዴል የሚባል ነገር ማያውቁ አዶ ነው አሁን ላይ ያለው ነው። እኛ ስንማር እንደዛ ነበር በተለይ ፐብሊክ ላይ። እነሱ ጋር ያለው ነገር እንደውም በሪፎርሙ በደንብ ከታየ እኔ አላውቅም እንጂ ካልሆነ ፓስሬቱ ላይ ያለው ነገር ደስ የሆነ ነገር ምንሰማ ይሆናል። ቁጥሩ ጋር ያመጣሉ ኤግዛክትሊ ይሄ የሚያክል ቁጥር ያልፋል ብዬ ማውራ ይሆናል በኋላ። እና ኳሊቲ ኤዱኬሽን ችግር ያለው እነሱ ጋር ነው። አንደኛ ሃየር የሚደረገውም በውጤት አይደለም በስራ ኤክስፒሪየንስ ኦር በሆነ ነገር ነው የሚቀጠረው። ፕራይቬት ላይ ግን ስታንዳርድ አለ። ስናት ወር አባውት የኤክስፔሪንስ አይደለም በውጤትም አይደለም። የራሳቸው የሆነ ስታንዳርድ ያን የሚያሟላ ሰው ከፍተኛም ፔመንት ስላለ ኤንድ ዘ ዌይ በተለይ ማኔጅ የሚደረጉበት መምህራን አድሚኒስትር የሚደረጉበት ሲስተም ኮምፕሊትሊ ልዩ ስለሆነ ልዩ ትኩረት ይሰጣል። በትክክል ደግሞ ውጤት አውትካም ተኮር የሆነ የመማር ማስተማር ሂደትም እዛ አለ። ሞር ኦር ሌስ ፐብሊክ የሚማሩ ተማሪዎች በቁጥር በዛ ያሉ ከፍተኛ ጉዳት የሚደርስባቸው የሃይ ኳሊቲ ችግርም ያለበት የኮሚኒቲና የፋሚሊ ሰፖርት ሲስተም በጣም አናሳ የሆነበት ቤተሰቦቹም ዳት ማች ኤዱኬሽን ላይ ኢንቨስት የማድረግ አቅምም የሌላቸው አዌርነስ የሌላቸው ያላቸውም ደግሞ በበቂ ሁኔታ ሰፖርት ማያደርጉ በቤተሰብ ሰፖርት ቢደረጉ ደግሞ ሆል ኢንቫይሮንመንቱ ደግሞ ሪዛልት ላይ ዛት ማች ከፍተኛ የሆነ ለውጥ እንዲያመጡ ማያደርግ ነገር ነው አሁን ላይ ያለው። ሪፎርም አሁን በተለይ በትምህርት ሚኒስቴርም እየተባለ ያለው ሪፎርም ኢምፕሩቭመንት ውስጥ ካስገባቸውና የተሻለ ነገር እንዲያስቡ ካደረገ በዚህ ዓመት ላይ የተሻለ ነገር ይኖራል ብዬ አስባለሁ እንጂ ከዛ ውጭ እኔ ብዙ ፖዚቲቭሊ ስለዚህ ነገር ማወራው ነገር የለም። አምናና ካቻምና 12ኛ ክፍል ካስፈተኑ ከ3106 ትምህርት ቤቶች 1300 እና ከዛ በላይ የሆነ ትምህርት ቤት በሁለቱም ዓመታት አንድ ተማሪ አላሳለፈም። ቅድም ሳወራ እንደነበር ቦርዲንግ ስኩሎችና እነዚህ የሁለተኛ ደረጃ የዩኒቨርሲቲዎች ልዩ የሚባሉ ትምህርት ቤቶች በጣም ታሌንትድ የሆኑ ተማሪዎችን ይቀበላሉ፣ ግን በጣም ትንሽ የሆኑ ተማሪዎችን ነው የሚያስተምሩት። ግን ፔብሊኩ ላይ ያ ሁላ 100,000 በጣም በዛ ያለው ተማሪ አለ። የሪዛልት ኦሪየንትድ የሆነ ትምህርት በትክክል የሆነ የማኔጅመንት ሲስተም ሆል ኤዱኬሽናል ነገሩን ቫሉ ከመስጠት ከእውቀት ከፍተኛ የሆነ የትምህርት ጥራት ሪዛልት ማያይበት ራሱ ምንም ቢያጠና ኢፈርቱ ወደ አውትካም ትራንስሌት ማይደረግበት ኤሪያ ነው። አንላይክ ዶስ እነዚህ ፕራይቬት እና የቦርዲንግ ስኩሎች ብዙ ተማሪ ያለበት ግን ምንም ተማሪ የማያሳልፉ ነው። ፕሪቪየስ ይርስ ላይ እንዴት እንደሆነ አይተነዋል። አንዱ እዚህ አናሊስት ሰራ ኮንሲደር ያደረጉት የትምህርት ቤት ተማሪዎች ይማራሉ የሚለው ነገር አስ ዋን ፋክተር በደንብ ማንሳት የምንችለው ማውራት የምንችለው አንዱ ፋክተር ይሄ ነው ስል በተለይ ፐብሊክ ላይ የሚማሩ ተማሪዎች ፓስ ሬቱ ዝቅ እንድል ከፍተኛ አስተዋጽኦ የሚያደርጉ እዛ የሚማሩ ተማሪዎች ናቸው። እሱን እንትን አድርጋችሁ አሁን ላይ የት ትማራላችሁ? እናንተ የምትማሩ ትምህርት ቤት ደፍኒትሊ አመናችሁም አላመናችሁም ብታውቁም ባታውቁም የማለፍ እንትናችሁ ላይ የሆነ ከፍተኛ የሆነ ተጽዕኖ ያሳድርባቸዋል። ይህን ካልኩት ሌላው ደግሞ ቀጣይ ሶስተኛ ኮንሲደር ያደረኩት ይህን አናሊሲስ በሚሰራበት ጊዜ የፈተና አሰጣጡ ደወይ እንዴት ነው የሚሰጠው? አሁን ላይ ትምህርት ሚኒስቴር ፈተናውን በሁለት መንገድ ነው የሚሰጠው። ማለትም ዩኒቨርሲቲ ገብቶ የሚፈተኑ አሉ፣ እንደ ኦንላይን ላይ የሚፈተኑ አሉ። በተለይ ይሄ ዩኒቨርሲቲ ገብቶ 3 ዓመት ላይ በጣም የተሞከረውና ከፍተኛ ውድቀት መጠን ኢትዮጵያ ውስጥ እንዳለ በደንብ እንድናይ አረጋግጠን እንድናይ የተማሩ የመስራት አቅምም ኩሬጃ ባይኖር ይሄን የሚያክል እንደሆነ እንድናይ ያደረገው አንዱ ሜቶድ ነው። ኢትስ ቬሪ ናይስ ነው። ለሚፈተነው ተማሪ ኤክስፒሪየንሱ እንዴት እንደሆነ እኛ ገብተን ስላልተፈተንን በደንብ አናውቅም፣ ግን አንዱ ይሄ መንገድ ነው። ሁለተኛው ኦንላይን ነው። ኦንላይን የተሞከረው ፎር ዘ ፈርስት ታይም አምና ነው። 30,000 የሚያክል ተማሪ ነው የተፈተነው በዛ ሲስቴም የተፈተነው። በጣም ግን ጥሩ ነገር ነው እውነት ለማውራት አምና 30,000 ተማሪ ነበር የተፈተነው። 26.6% ተማሪ ነው ያለፈው። ይሄ ማለት ከ30,000 ተማሪ 26.6% አልፏል ሲባል 7,980 ተማሪ አልፏል ማለት ነው። ይሄ ማለት ኦልሞስት ከአንድ ክልል ከሚያልፈው ጋር እኩል የሆነ ተማሪ በዚህ በኦንላይን ነው ከ30,000 ብቻ አልፏል። ስለዚህ በዚህ ዓመት ላይ ሜይ ቢ 150,000 ተማሪ ኦንላይን ይፈተናል የተባለ ነው። 26.6%ን ብቻ ካስጠበቀ 39,000 ተማሪ ያልፋል። ይሄ ማለት እስካሁን በሶስቱም ዓመት ካለፈው ተማሪ የተሻለ በቁጥርም በፓስ ሬትም የሚበልጥ ተማሪ ያልፋል ማለት ነው፣ ጀስት ከኦንላይኑ ብቻ። ሌላው ደግሞ አራተኛ ላይ ይሄን አናሊሲስን ለመስራት ኮንሲደር ያደረግኩት አራተኛው ምክንያት በጣም አስገርሞኛል። በተለይ ዴታውን ጀሳይ ምንድነው ሪጂናል ቫሪዬሽን፣ በተለይ ሪጅን ቤዝድ የሆኑ አድቫንቴጆች አሉ። አንድ ተማሪ ከተማ ላይ ባለ ትምህርት ቤት ነው የተማሪ ያለው ኦር ገጠር ላይ ነው፣ የአርባን ሩራል ቫሪዬሽኖች አሉ። የአምናን ውጤት ለማየት ሞክሬ ነበርና
በጣም ነው የገረመኝ። አክቹሊ ኤክስፔክትድ የሆነ ነገር ነው አርባን ላይ ያለ ትምህርት ቤት መማርና ከአርባን ትምህርት ቤት ከሚማር ተማሪ ጋር መዋል ማደር እና ከሌላ ከክፍለ ሀገር ትምህርት ቤት ጋር ያለው ልዩነት ዳስ ኤክስፔክትድ እና ክሊር የሆነ ነገር ነው። ግን ዴታዎችን ሳይ ነበር። ለምሳሌ አምናው ላይ ከአዲስ አበባ ከሀረር እና እነዚህ ሪጂናል ሲቲስ ላይ ሐዋሳ፣ አዳማ፣ ባህር ዳር እና አንዳንድ ደግሞ እነዚህ ዞናል ሲቲስ ላይ እንደነ ሶዶ፣ እንደነ አርባ ምንጭ፣ እንደነ ጅማ ብሎ በቃ ኢትዮጵያ ውስጥ እንደነ ደብረ ማርቆስ ምናምን ብቻ ጥሩ የሚባሉ ይሄ ፈርጅ 3 ፈርጅ 4 የሚባል ነገር አለ። ብቻ በዞናል እንትን ላይ የከተማ እንትን ላይ በዛ አይነት ትንሽ የእድገት እንትን ላይ ያሉ ከተሞች የሚፈተኑ ተማሪዎች እዛ የሚገኝ ትምህርት ቤት የሚማር ተማሪ ትክክለኛ ክፍለ ሀገር ከሚገኝ ትምህርት ቤት ወር እዛ ከሚገኝ ትምህርት ቤት ላይ የሚማር ተማሪ ጋር ምንም ውጤቱ እንደማይገናኝ መረጃዎች ያመለክታሉ። ሪጂናል ቫሪዬሽን ላይ ምንም ጥያቄ የለውም። አምና የራሱ ትምህርት ሚኒስቴርን ሲያወራ ነበር። ሀረርና አዲስ አበባ ከፍተኛ በሆነ ቁጥር ተማሪዎችን ያሳልፉ ከተማ አድሚኒስትሬሽኖች ናቸው። ሀረር ላይ ለምሳሌ ሁሉም ትምህርት ቤቶች ተማሪን አሳልፈዋል። ኢትኩድ ቢ አንድ ተማሪም ሊሆን ይችላል፣ ሁለት ተማሪም ሊሆን ይችላል፣ ብቻ ተማሪን አሳልፈዋል። ስለዚህ ይሄ 1300 የሚያክል ትምህርት ቤት አንድም ተማሪ አላሳለፈም የሚለው እንትን ላይ የሀረር ትምህርት ቤቶች አይገቡም ማለት ነው። አዲስ አበባ ላይም 4 ትምህርት ቤቶች ብቻ ነበሩ አንድም ተማሪ ያላሳለፉት። ከዚህ ሁሉም ደግሞ በላይ ከፍተኛ ውጤት ካመጡት ወደ 80% የሚያክለው ተማሪ የሚገኘው አዲስ አበባ ነው። ኢቭን የ2015ም ሳይ ነበር ከ500 እና ከ600 በላይ ካመጡት የ2015 ነጀ ሳይ ነበርና 484 የሚያክሉ ከፍተኛ ውጤት ያመጡት ተማሪዎች ከአዲስ አበባ ነበሩ። አንዳንድ ደግሞ እነዚህ ቦርዲንግ ስኩሎች ላይ የሚማሩ ተማሪዎች ከፍተኛ ውጤት ከሚያስመዘግቡ ተማሪዎች ተርታ ይመደባሉ። ሶ ሪጂናል ቫሪዬሽን ኢዝ ኤክስፔክትድ ነው። አሁን ላይ የት ነው የምትማሩት? የት ነው የምትኖሩት? ገጠር ላይ ትምህርት ቤት ነው የምትማሩት? ኦር ከተማ ላይ ትምህርት ቤት ነው የምትማሩት? የትኛው ከተማ ውስጥ ነው? ራሱ ከተማ ነው የትኛው ከተማ ነው? የሪጅን ቤዝድ ቫሪዬሽኑ ላይ የትግራይ ክልልም አይቼ ነበር አምና 66.9% የሚያክለው ተማሪ አልፏል ይላል። ማለትም ተማሪው ብዙ አይደለም፣ በሁለት ዙር ነው የተፈተነው። ግን በመጀመሪያው ዙር ከተፈተነው ከ9500 የሚያክል ተማሪ 66.9% አልፏል ማለት በጣም ናይስ ማለት ነው። ከዛ በኋላ እሱ ብቻ ማለፉ አይደለም፣ የወደቀው ተማሪ ራሱ ከወደቀው 33% የሚያክለው ሪሚዲያል ውጤት አምጥተዋል። በጣም ናይስ የሆነ ነገር ነው። አሁን ላይ የጠራኋቸው ትምህርት ቤቶች ወይም ከተሞች ወር ቦታዎች አምናና ካቻምና ጥሩ ውጤት የተሰራበት ሪጅን ነው። በዚህ ዓመት እንደዚህ ይቀጥል አይቀጥል አዶ ነው፣ ግን ኢትስ ኤክስፔክትድ ነው። ምንም ጥያቄ የለውም። አዲስ አበባ ላይ በዚህ ዓመትም የተሻለ ነገር ይኖራል፣ የተሻለ ፐርፎርማንስ ይኖራል። ቢኮዝ አዲስ አበባ ማለት ኢስ ካፒታል ኢትዮጵያ ነው። ኤዱኬሽን ከፍተኛ የሆነ አድቫንስመንት አግኝቷል፣ ቴክኖሎጂ ተጠቅሟል ቢባል ይሄ ነገር ሊኖር የሚችለው አዲስ አበባ ነው። ዊ ኦል ኤክስፔክት ዛት ከአዲስ አበባ በዚህ ዓመትም ይደገማል። ሀረር ላይም 2015 ላይ 2 ትምህርት ቤት ብቻ ናቸው አንድም ተማሪ ያላሳለፉት፣ የተቀረው በሙሉ አሳልፏል። ግን ሀረር ላይ ደግሞ ያው ትንሽ ከተማ ስለሆነች ኦር ደግሞ 80% ኦፍ የሀረር ህዝብ ከተማ ውስጥ ነው የሚኖረው ይባላል። ይሄም ራሱን የቻለ ፋክተር ነው። አብዛኛው ተማሪ ከተማ ላይ ስለሚሆን ሊሆን ይችላል። ብቻ ኦቨርኦል እንትን የሪጂናል ቫሪዬሽን አርባና ሩራል ላይ ያሉ የሚገኙ ትምህርት ቤቶች ተማሪዎቻቸው እንዲያልፉና እንዳያልፉ በማድረግ ላይ ከፍተኛ ሚና ይጫወታሉ። ይሄንም ያው ኮንሲደር አድርጎ አሁን ላይ የት ናችሁ እና ሳይኮሎጂካሊ መዘጋጀት አለባችሁ ማለት ነው። ሌላው ደግሞ ይሄ ጀንደር ጋፕ ወይም ይሄ በጾታ ይሄ ሴክስ ራሱ በጣም ዲተርሚን እንደሚያደርግ ሳይ ነበርና እንደውም የአምናው ላይ አማካይ ውጤታቸውን ትምህርት ሚኒስቴር በሜል እና በፊሜል ለይቶ ነው ያስቀመጠው። የወንዶች 29.5% ነበር አማካይ አቨሬጅ ከመተው ያገኙት፣ ፊሜል ግን 27.6 ነበር። ሌሎች መረጃዎችን በማይበት ጊዜ 2022 ማለትም በ2014 ማለት ነው ወንዶች 4.2 ከዛ በኋላም 4.1% የማለፍ ፓስ የሚያልፈው ተማሪ ላይ ይሄን የሚያክል ኮንትሪቢዩት ሲያደርጉ፣ ሴቶች ግን 2.3% ነበር ነው የነሱ ኮንትሪቢዩሽን የፓስ ሬቱ ላይ። ይሄ ማለት ወንዶች በተሻለ ወይ የማለፍ እድል አላቸው ማለት ነው ኢትዮጵያ ላይ አሁን በተለይ ፕሪቪየስ 3 ይርስ ላይ ባለው እንትን ላይ በጾታም በጣም ይወሰናል። አሰዋኖ ፋክተር ማየት እንችላለን። ስለዚህ ወንዶች በጣም ጎበዞች ናቸው እያልኩ አይደለሁም፣ ግን ወንዶች በብዛት ያልፋሉ ይላል የትምህርት ሚኒስቴር ዴታም መረጃም ማለት ነው። ግን ይሄ ሲባል ደግሞ ኢቭን መረጃውን ሳይ ይሄ 12ኛ ክፍል ከሚቀበሉ ተማሪዎች በቁጥርም ወንዶች ይበዛሉ ማለት ነው። አጠቃላይ ለምሳሌ 53.something% የወንዶች ቁጥር ነበር። ይሄ ማለት የ700,000 ኦር የ800,000 ከ450,000 በላይ የሆነ ወንድ ነው ማለት ነው። ብዙ ወንድ አለ እንደ በብዛት ያልፋል። በብዛት ያልፋል ሲባል ባለችው በ1% ይሁን በ0.3% የሚሆን የተሻለ እየሰሩ ነበር በእነዚህ ባለፉት በእነዚህ በሶስቱ ዓመታት ማለት ነው። ጀንደር ጋፕ ኦር ሴክስ ኢዝ ዋን ኦፍ ኦልሶ የሆነ ኮንሲደር ማድረግ ያለብን ነገር ነው። አሁን የነገርኳቸው አጠቃላይ ይሄ ናቹራል ሶሻል መሆን፣ ታይፕ ኦፍ ስኩል፣ እነዚህ ሪጂናል ቫሪዬሽን፣ የፈተና አሰጣጥ ወዮች በከፍተኛ ሁኔታ ውጤታቸውን አፌክት የሚያደርጉ ፓስሬቱንም እንትን የሚያደርጉ። ሌላው ምንም ጥያቄ የሌለው ነገር ኢትዮጵያ ውስጥ ተመሳሳይ የሆነ ካሪኩለም ነው ተማሪዎች የሚጠቀሙት። ምንም
ጥያቄ የለውም። በተመሳሳይ ስታንዳርድ እንዲያስተምሩ ይደረጋል። ግን አስተማሪዎች በጣም ማተር ያደርጋሉ። ምን አይነት አስተማሪ ነው የሚያስተምራቸው? እንዴት ነው? ከየት ነው የመጡት? ከዩኒቨርሲቲ ኦር ከዲፕሎማ ነው ኦር እንዴት ነው ደግሞ ሌክቸር ዴሊቨር የሚያደርጉት የሚባለው ነገር ይህ ትልቅ ሶሉሽን የሚያስፈልገው ነገር ነው። ቱ ቢ ኦነስት የትምህርት ሚኒስቴር ሪፎርም ይሄን ያካትታል ብዬ ተስፋ አደርጋለሁ። ፋይናሊ እስኪ ባድ ኒውስ የሚለው ጋር ልምጣና በዚህ ዓመት እኔ ፓስ ሬቱ ሲንግል ዲጂት ይሆናል ማለትም አሁን ላይ 5.4 ነበር አምና። ስለዚህ ዘሎ 23% ተማሪ የ600,000 20% ተማሪ አያልፍም ምልበት ወይም 30% አያልፍም የሚልበት የራሴ እንትኖች አሉ። እስኪ እነሱን ለማየት እንሞክር። አንደኛ ውጤት የማይሻሻልበት ወይም ደግሞ ሲንግል ዲጂት ሆኖ ይቀራል በዚህ ዓመት ብዬ ማክሲመም ሲንግል ዲጂት ማለት 9 ነው አይደል? 9% እና ከዛ በላይ አያልፍም ምልበት አንዱ ምክንያት እዚህ ማወራው ይሆናል። ግን ኤግዛክትሊ ይሄን የሚያክል ፐርሰንት ምለውን አሁንም አወራለሁ እንዳረሱ። ግን ኦቨርኦል ደግሞ ተማሪው አልተፈተነም፣ ከተማሪው ሰርቬይ ኦር ዳታ አልወሰድኩም፣ ከባድ እንደሆነ ኤክስፔክት እንዳደረጉትና እንዳላደረጉት እንደሆነ ያን ሁላ መረጃ መሰብሰብ አለብኝ። የተወሰነ ሰርቬዮችን መስራት አለብኝ። እሱን እንሰራለን። ላይክ ሱን አፍተር ዩር ይሄ ኤግዛም እንደጨረሳችሁ እሱን ምንሰራ ይሆናል። ግን ቢፎር ዛት አሁን ከረንትሊ ባለው እንትን ላይ በቃ 4 ዓመት ሊሞከር ነው። ይሄ ሲስተም መሞከር ሳይሆን ይሄ በቃ የትምህርት ሚኒስቴር የሚያምንበት እኛም ሁላችንም የወደድነው ነገር ነው። በደንብ ጠንክሮ ተማሪ መማር አለበት። ግን ለውጤት የሚያበቃ ደግሞ የትምህርት ሲስተም ያስፈልጋል። መምህራኖች መሻሻል አለባቸው። ኮንተንት ዴሊቨር የሚያደርጉበት ለኤግዛም ተማሪዎቻቸውን ፕሪፔር የሚያደርጉበት ትምህርት ቤቶች ለኳሊቲ ኤዱኬሽን የሚሰጡት ዋጋ ቫሊዩ መቀየር አለበት። አት ዘ ሴም ታይም ማለት ነው። ሶ ተማሪው ብቻ ስለጠነከረ ጎበዝ ስለሆነ ሁሌ ኤፈርት ፑት ስለሚያደርግ ላይብሬሪ ስለሚውል ስለሚያድር ውጤት ላይ ቀይር ይችላል። እስ ላይክ ቦዝ ሳይድ ነው። አሁን ከተማሪው ከትምህርት ቤቱ እንደ አጠቃላይ ከኤዱኬሽናል ሲስተም ማኔጅመንት ሲስተሙ እና ወይ ዴሊቨር የሚደረግበት ወይ ደግሞ ይሄ በተለይ ዲሞክራታይዝ ማድረግ እስካሁን ካወራኋቸው አይታችሁ እንደሆነ ጥሩ የማለፍ እያልኩ ያለው ወይ ፕራይቬት ወይ ቦርዲንግ ስኩል ኦር ደግሞ አርባን ላይ ያሉ ትምህርት ቤቶች ያልኩ ነበር። ይሄ ማለት ዲሞክራታይዝ መደረግ አለበት። ገና ብዙ ዲሞክራታይዝ የመደረግ ስራ ይቀረዋል ማለት ነው ኢትዮጵያ ውስጥ። ለማንኛውም ግን ባድ ኒውሶች አሉ። አሁን ላይ ውጤት ላይስተካከል ይችላል ብዬ ራሴ ያዘጋጀሁት ትንሽ ናቸው እነሱ ብዙ ያው ለማስፈራራት አይደለም ገናም ስለምትፈተኑ። ግን ዩ ሃቭ ቱ ላይክ አሁን ሜንታሊ በደንብ መዘጋጀት አለባችሁ በደንብ ለማጥናት። ይሄን ያዘጋጀሁት አንዱም በደንብ የአምናውን ዴታ አውቃችሁ አሁን 3.2% ወር 5.4% በሆነ ተማሪ ውስጥ ከዚህ 600 እና ከዛ በላይ ሺህ ትንሿ 30 ወር 40 ሺህ በምታክለው ተማሪ ውስጥ ለመግባት ሩጫችሁ እንደሆነና ነቅታችሁ እንድታነቡ ነው። ሶ የመጀመሪያው ነገር ይሄ ኤግዛም ኮንተንቱና ትሬንዱ ምንም አይቀየርም። ይሄ ናሽናል ስታንዳርድ አለው በፐርሰንት ከዚህ ቻፕተር የሚያክል ይውጣ፣ ከዚህ ቻፕተር የሚያክል ይውጣ፣ 11ኛ ክፍል የሚያክል ፐርሰንት ዌይት ያድርግ፣ ከ12ኛ የሚያክል ይውጣ የሚባል ነገር ስታንዳርድ የወጣው ነገር አለ። ይሄን ስታንዳርድ በአንዴ የሆነ ገልብጦ ይሄን የሚያክል ሲምፕል ይሆን ምናምን የሚል ነገር ይሄ ሀፕን አያደርግም። ደግሞ ኤግዛም ኮንተንቱና ትሬንዱ በጣም ሚኒማል የሆነ ፎርማት ቼንጅ ብኖር ነው እንጂ ከዛ ውጪ ሁሉም ሰው የሚሰራበት ይሆናል ብዬ በምንም ተአምር አላስብም። ዲስ የሀገር ስታንዳርድ ነው። የናሽናል ኤግዛም ስታንዳርድ ነው። ስታንዳርዱ ለተማሪ ይፋ ባይደረግም ውስጥ ላይ የሚሰሩ ሰዎች ያውቃሉ። ስታንዳርድ ነው። 100% የሆነ በቃ በብዛት ኮምፕሮማይዝ ይደረጋል። ከአመት ዓመት አይደለም። ስታንዳርድ ነው፣ አይቀየርም። ሁለተኛው ነገር ደግሞ ስቴብል የሆነ የሳብጀክት ፎርማት አለ። ይሄ ማለት የአምና ተማሪዎች ፊዚክስ ተፈትነዋል፣ ይሄ ባች ደግሞ ፊዚክስ አይፈተንም የሚባል ነገር አይፈጠርም። ኢቨን እንደውም ኩዌስችን ራሱ የኩዌስችን ብዛት ራሱ ተመሳሳይ ነው ኤቭሪ ሲንግል ይር። ለምሳሌ እንግሊዝኛ እንውሰድ፣ 120 ጥያቄ ይወጣል። ቤዚክሊ የሚይዘው ቮካብሌሪ፣ ግራመር እና ሪዲንግ ኮምፕሬንሽን ነው የሚይዘው። በዚህ ዓመትም እነዚህ አይወጡም ብለን ማሰብ አንችልም። በቃ ዲስ አር ኤክስፔክትድ ነገሮች ናቸው። ሶ ይሄ ሳብጀክት ስቴቢሊቲ፣ የፎርማቱ ምኑ፣ ኩዌስችኑ፣ ከየት ፎከስ ኤሪያው፣ ኤቭሪ ነገሩ እንዳለ ይሆናል። ሶ ለአምናው ያልተዘጋጀ ኦር በዚህኛው ዓመትም ያልተዘጋጀ የሚቀል ፈተና አገኛለሁ የሚል ተማሪ ዴፊኒትሊ አደጋ ውስጥ ይወድቃል ማለት ነው። በተለይ ዲፊካልቲው፣ ሌላው ደግሞ የኤግዛም ዲፊካልቱ ምንም ጥያቄ የለውም። ኢት ዊል ሪሜይን ዘ ሴም። ስታንዳርድ አለው እንዳልኳችሁ ድሮ አስተማሪዎች ራሱ ክፍል ላይ ሲያወጡ መካከለኛ ለሆነ ተማሪ፣ ዝቅተኛ ለሚያመጣው ተማሪና ጎበዝ ለሆኑ ተማሪዎች በሶስት እንትን ነው በይሄ ኤዱኬሽናል እንትን ላይ ያለው ደሴም ነገር ነው። ትምህርት ሚኒስቴርን ፎሎ የሚያደርገው 20% በጣም ከፍተኛ እውቀት የሚጠይቁ በተለይ ይሄ በጣም ከፍተኛ የሆነ ሜሞራይዝ ማድረግ ብዙ ማንበብ ኮንሰፕት የሚጠይቁ ነገሮች ሊሆን ይችላል። ከዛ በተጨማሪ ደግሞ አንድ 50 የሚያክለው ደግሞ አቨሬጅ ለሆነው ተማሪ 30 የሚያክለው ደግሞ ማንም ተማሪ የሚሰራቸው በዚህ አይነት ፐርሰንት ተከፋፍሎ ምሁራን ያዘጋጁት ስታንዳርድ አለ። የዲፊከልቲ ማለት ነው። የዲፊከልቲ ራሱ ስታንዳርድ አለው። ሶ በዚህ ዓመት ኮምፕሮማይዝ የሚደረግ ነገር አይደለም። ሶ ሆል ነገር በአምናውና
ከዛ በፊት ተማሪዎች የተፈተኑትን አይነት ነገር ስታንዳርድ አድርጋችሁ መዘጋጀት አለባችሁ። ሌላው ደግሞ በጣም ትልቁ ኢትስ ላይክ በተለይ ለአንዳንድ ተማሪዎች ባድ ኒውስ ግን ፎር ደ ሲስተም ኢትስ ጉድ ኒውስ የሆነው 100% ኩረጃ የለም። አሁን ላይ ዩኒቨርሲቲ ትገባላችሁ፣ እንደ 150 ሺህ ደግሞ ኦንላይን ይፈተናል። ዩኒቨርሲቲ የምትገቡ ከሆነ ዩኒቨርሲቲ ላይ ምንም ጥያቄ የለውም፣ ካሜራ ሲስተም አለ። ትምህርት ሚኒስቴር ኦፕሬሽን ሩም ላይ ቁጭ ብሎ ኤቭሪ ዩኒቨርሲቲ ላይ ምን የተካሄደ እንደሆነ ሆል ኮምፓውንዱን ማየት ይችላል። ጀስት በአንድ ካሜራ ሙሉ ግቢውን ማየት ይችላሉ። አንድ ካሜራ አሁን ላይ በጣም አድቫንስድ የሆኑ ካሜራዎች አሉ። እስከ 3 ኪሎ ሜትር ማሳየት የሚችሉ ሆል ውስጥ ላይ ያለውን ላ ማሳየት የሚችሉ ድሮን አለ። አሁን ኢትዮጵያ ውስጥ እንደውም እየተመረተ ነው 40 ምናምን ድሮን ቢመድብ ኤቭሪ እንትን ካምፓስ ዙሪያ ላይ ሆነው ይሄን አሰስ ማድረግ ይችላል። ሶ ኩረጃ የለም። ብትኮርቹ ራሱ ኦር ኩረጃ ላይ ራሱ ለመሳተፍ ብትሞክሩ አት ኤኒ ታይም ባክ መጠናት ይችላል። ቢኮዝ ሪከርድ ይደረጋል እና 100% ኩረጃ ከቀረ ኤግዛም ዲፊከልቲ ካልተቀየረ፣ ፎርማቱ ካልተቀየረ፣ ሰብጀክቶቹ ራሳቸው ከሆኑ በምን መንገድ ነው ተማሪ ካላጠናና ኦር ደግሞ ኳሊቲ ኤዱኬሽን ዴሊቨር ላይ የሆነ የተሻለ ሪፎርም ካልተደረገ በምን ወይ ነው እኛ የተሻለ ፓስ ሬት የምንጠብቀው? እስኪ ንገሩን እስኪ። ሶ ሌላው ደግሞ የመጨረሻው በተለይ ይሄኛው ትልቁ እኔ ራሱ ከፍተኛ ብዬ ማስበው በስማ ለ3 ዓመታት ያስተማሩ እነዚያ ራሳቸው አስተማሪዎች ናቸው እዚያ ያሉት። ትናንት እነሱ አስተምሯቸው የወደቁ ተማሪዎች ነበሩ። በ3 ዓመታት የወደቁ ምንም ተማሪ ያላሳለፉ አስተማሪዎች ናቸው አሁንም እያስተማሩ ያሉት እዛው ትምህርት ቤት። አስብዚ 1300 ምናምን ትምህርት ቤቶች ላይ የሚያስተምሩ መምህራን ምን ፊል እንደሚያደርጉ አንድም ተማሪ ካላለፈ አትሊስት አንድ ተማሪ ካላለፈ ዳስ በጣም እኮ እኔ ምን ብዬ ላውራቱ ቢሆንስ አት ሎስ ኦፍ ወርድስ። እና እነዚህ አስተማሪዎች ናቸው። መቼም እነዚህ አስተማሪዎችም በደንብ ከትምህርት ቤት አውጥቶ ምን አድርጎ አይደረጉም። ዘይ ስቲል ዜር አሉ፣ እያስተማሩ ነው። በዚህ ዓመት ምን ኤክስፔክት እናደርግ? ሜይ ቢ ኦንሊ ነገር ሪፎርም ተደርጓል። መምህራኖች ሲፈተኑ ነበር። ትምህርት ቤቶችን በደንብ ቼክ ሳደርግ ነበር ብሏል እንትን ትምህርት ሚኒስቴር እንደዛ ብሏል። ግን የአስተማሪዎች ጉዳይ በተለይ አስተማሪዎች እንዴት ነው ኮንተንት ዴሊቨር የሚያደርጉት? ጀስት ይሄ በቀን 10 ሰዓት ከማስተማር በሳምንት 5 ቀን ትምህርት ቤት መጥቶ ከተማሪ ጋር ከመዋል በአመት 10 ወራትን ከተማሪ ጋር ከማሳለፍ ይልቅ ሪሊ የሆነ ሪዛልት ፈልገው ተማሪዎቻቸውን ለሪዛልት ያበቃሉ ወይ? የሚወጣበትን ፖርሽን ያወራሉ ወይ? የተደገመን ጥያቄ ስትሬስ አድርገው ያወራሉ ወይ? 1 4 5 ተማሪን ይዞ ስፔሻል ክላስ የሚባል ነገር በቀደም ቤት ሄጄ ነበርና ወንድሜ 10ኛ ክፍል ስለነበር አውቀዋለሁ። እንደዚህ ስፔሻል ክላስ ምናምን የሚባል ነገር አለ። እሱ አክቹዋሊ ቦርዲንግ ትምህርት ቤት ያለው አይገናኝም፣ ግን ሆል እዛ አካባቢ ላይ ያለው ነገር የተወሰነ ነገር ለማየት ሞክሬ ነበር። አለ አሁን የሚባለው ነገር ላይክ ኢፌክቲቭ መሆኑ ገና አልተጠናም። እስኪ በዚህ ዓመት የምናየው ነገር ይሆናል። ሶ አስተማሪዎች ካልተቀየሩ እነሱ ትናንት ያስተማሯቸው እነዚያ ተማሪዎች በዚህ ልክ ካወደቁ ሃው ዲስ ይር ተማሪዎች በደንብ ያልፋሉ ብለን ከምንድን ነው እኛ ማሰብ ምንችል? እንዴት ነው የምናስበው? እንዴት ሰው ይሄ ማለፍ የፓስ ሬቱ ዳትማች ከሲንግል ዲጂት አልፎ 30% 20% አልፏል የሚል የሆነ ዜና አንጠብቅም የሚል የሆነ እምነት አለኝ። እምነት ይሄ ጽኑ እምነት በሉት በቃ። ሌላው ይሄ እንደ መጨረሻ አድርገ ኢፈርት ኦፍ ስቱደንት እስ ካልቸር ነው ኢትዮጵያ ውስጥ። ወይ ተማሪ ሚስ ያደርጋል፣ ይሄ ጥሩ ፖይንቱን ኤግዛም የሚወጣበትን ሚስ ያደርጋል። ኢፈርቱ የሆነ ይሄ ዳይሬክሽን ልክ ያልሆነ ፈተና እንደዚህ የሚሄድ ከሆነ ተማሪው እንደዚህ ነው ኢፈርቱን ፑት የሚያደርገው። ማለትም ፈተና እንደሚሄድ ከሆነ የተማሪው ኢፈርት ቱ ዚስ ዳይሬክሽን ማለት ሃይል የሆኑ ፖይንቶችን ሚስ ያደርጋል። አስተማሪዎቹም የሆነ ተማሪን ለመጣል ብሎ ይሄ ጀነራል ኮንሰፕት ማይጠይቅ የተመታ ጥያቄ እየጠየቁ ብቻ ሳምቲንግ የሆነ ነገር እየተደረገ ተማሪው ሚስ ጋይድድ የሆነና ፋይናሊ ለናሽናል ኤግዛም ራሱን አያበቃም። ሶ ኢፈርታቸው በዜሮ ይባዛል። ከ600 300 ማምጣት ግማሽ። ከዚህ በፊት በሰራሁት ቪዲዮ ላይ ግማሽ ማምጣት ቀላል እንደሆነ ነግሬያቸው 50 ማምጣት ማለት ነው። 50 ለማምጣት ሁሉን 50 ማምጣት አይጠበቅበትም። አንድ ተማሪ ጎበዝ ወደሆነበት ትምህርት ያጋድልና እዛ ላይ በደንብ ይሰራና እሱን 80 ቢያመጣ አንዱን የከበደውን ትምህርት ደግሞ 20 ኦር 30 ቢያመጣ ራሱ 50 አምጥቷል ማለት ነው። ሶ የተማሪው ኢፈርት ራሱ ልክ ነው ብዬ አላስብም። ኢፈርት ላይ ራሱ ሌላ የተለየ ሪፎርም ያስፈልጋል። ተማሪው ቁጭ ብሎ ያጠናል ወይ? ሲያጠና የምርም ኤግዛም ቤዝድ ነው ወይ? ኤግዛም ኦሪየንትድ ነው ወይ? ያስታውሰዋል ወይ? የ4 ዓመት ትምህርትን በተለይ ከ9-12 ያለውን ትምህርት ኢንቴግሬት አድርጎ የሆነ ከአንድ ቦታ ላይ አስቀምጦ ኤግዛም በደንብ እየሰራ ፕራክቲስ አድርጎ ይሄን ነገር ዩቲላይዝ አድርጎ ሌቨሬጅ አድርጎ ፋይናሊ ኤግዛምን ያልፋል ወይ የሚለው ነገር ሌላ ጥያቄ ነው። ብቻ ዲስ አር ባድ ኒውስ። በዚህ ዓመትም የተሻለ ኦር የተለየ ነገር ኤክስፔክት አናደርግ የሚለው ነገር ለማውራት ኤኒዌይዝ ፋይናሊ ግን መጀመሪያ ላይ ሲጀምር ይሄን ያክል ተማሪ ያልፋል አያልፍም የሚለው ነገር አወራላችኋለሁ ብዬዋለሁ። ግን አሁን ላይ ይሄን ያክል ፐርሰንት ያልፋል ከማለት ይልቅ ለሚ ዌይት ፓርት 2 አድርገ ቀጣይ እመጣለሁ። ስመጣ ግን ከፈተና በኋላ ነው መጣው። በዚህ በዩቲዩብ ኦር ደግሞ በእኛ በሃቫን አካዳሚ በዌብሳይታችን ሃቫን አካዳሚ www.havanacademy.com
በአፕም አለ ኦር ደግሞ ቴሌግራም ላይም ሃቫን አካዳሚ ላይ ሰርቬይ እንሰራለን። በጣም ብዙ ተማሪዎች አሉ እኛ ጋር 12ኛ ክፍል የተፈተኑ ተማሪዎች አጠቃላይ ሰርቬይ እንሰራና ኦር ደግሞ ስቱደንት የሚባል አለ በተለይ ዩኒቨርሲቲ ምርጫችሁ ላይ የሚያግዝ እሱ ላይ ትሞሉታላችሁ። ከፈተና እንደከበደ ስንትን ልታገኙ እንደሆነ it is like expect እንዳደረጋችሁት ኦር እንዳላደረጋችሁት ከየት እንደወጣ ምናምን የሚለው ነገር በደንብ አናሊሲስ ልስራና ልየውና ኔክስት ይሄን ያክል ፐርሰንት ያልፋል ይወድቃል፣ ይሄን ያክል ትምህርት ቤት ምንም ተማሪ አያሳልፍም ያሳልፋል የሚለው ነገር ፕሪዲክት ለማድረግ ሞክራለሁ። ለዛሬ ግን ጀስት አቅጣጫ ለማሳየትና አሁን ላይ ያለውን ሪያሊቲ ምድር ላይ ያለው ነገር እንድታቁና በዚህ መሰረት እንድትዘጋጁ ለማለት ነው። ግን ጀስት አሁን ላይ እንደውም ፕሪዲክት አድርግ ብትሉኝ አንድ ዲጂት ይሆናል። አንድ ዲጂት ይሆናል ማለት ከ10 በላይ አይሆንም ማለት ነው። ፐርሰንት ፓስ ሬቱ ከ10 በላይ አይሆንም እና በርቱ፣ አጥኑ፣ ተስፋ እንዳትቆርጡ። ዋን ዲጂት ተማሪ ያልፋል ብልም እዚህ ውስጥ በ100 ሺህ እና ከዛ በላይ ተማሪ ማለፍ ይችላል። ሶ በደንብ አጥንታችሁ በ3% ቢሆን ማለፍ ትችላላችሁ። በደንብ ለማየት ለማጥናት ሞክሩ። እንደሞ ጥሩ ውጤት ማምጣታችሁ በተለይ አሁን ዩኒቨርሲቲዎችም ራሳቸውን ጥሩ ውጤት ላመጡ ተማሪዎች ብቻ ነው የሚያዘጋጁት። በተለይ አዲስ አበባ ዩኒቨርሲቲን አይታችሁ ከሆነ አምና ራስ ገዝ ሆኗል ፉሊ። ከዚህ በኋላ የላቀ ውጤት ያመጡ የተሻለ እውቀት ያላቸውና ታሌንትድ የሆኑ ተማሪዎችን ብቻ ነው ዩኤቲን ያስፈተነ የሚቀበላቸው። ሶ በዚህ አጋጣሚ ቀጣይ ዓመት ማለትም በዚህ ክረምት ላይ ዩኤቲ ለመፈተን ከፈለጋችሁ ዩኤቲ መረጃ የሚሰጥ ይሆናል። በቴሌግራም በቲክታክም ሃቫን ሚዲያን መከታተል ትችላላችሁ። በቴሌግራም ዩኤቲ ቲዩቶሪያል ኦፊሻል ሚል ነገር አለ። እሱንም ፎሎ ማድረግ ኦር ዘጋም ሄዳችሁ መረጃ መከታተል ትችላላችሁ። ውጤት ማምጣታችሁ ዩኒቨርሲቲዎችም በዛ ዳይሬክሽን ራሳቸውን እያዘጋጁ ነውና ያለ ውጤት ማለፍም አይቻልም የሚለው ነገር ትምህርት ሚኒስቴርም ደጋግሞ የሚያወራው ነገር ነውና ሶ ጌት ሬዲ ጉድ ላክ፣ በርታችሁ አጥኑ። ታንክ ዩ ሶ ማች። ላይክ ሼር ኮሜንት ማድረግ እንዳረሱ። ለጓደኞቻችሁ እባካችሁ ይሄን ሼር አድርጉ፣ ለወላጅም ሼር አድርጉ። ይሄ ነገር በጣም ብዙ ኢፈርት የወጣበት ትንተናና አናሊሲስ ስለሆነ በእርግጠኝነት ከአንድ ቪዲዮ ብዙ ነገር ሰው የሚያገኝበትም ስለሆነ ይጠቅማቸዋል ብዬ ተስፋ አደርጋለሁ። ታንክ ዩ ሶ ማች።